ሰላም ውድ የውበት ቤተሰቦች፣ በውበት መልቲሚዲያ በቀጣይ ወደ እናንተ በተከታታይ ከምናደርሳቸው ይዘቶች አንዱ የመንፈስ ምግብ የሆኑና ጥልቅ መልእክት የሚያስተላልፉ የሙዚቃ ስራዎችን እያነሳን በሳምንት አንዴ እንጨዋወታለን። ስለ ሙዚቃ ካነሳን አልቀረ ላለፉት 2 ወራት የዘለሉ ጊዜያቶች በአልበሙ ባስደመመን በቴዎድሮስ ካሳሁን ለምን አንጀምርም ብዬ አሰብኩ። በቴዎድሮስ ካሳሁን የሙዚቃ አልበም ሜኑ ውስጥ ከማይጠፉ ሐሳቦች አንዱ ውበትን የሚያደንቅበት መንገድ ነው። ሌላ ጊዜ ራሱ ባዜማቸው ዜማዎች ውስጥ ያሉትን ስራዎች እመጣባቸዋለሁ። ለዛሬ ግን ቴዎድሮስ ካሳሁን ለሌሎች ከሰጣቸው ግጥምና ዜማዎች 2 የምወዳቸውን ስራዎች ልጋብዛችሁ። አንደኛው ስቃለኝ በሚለው የሸዋንዳኝ አልበም ውስጥ ካሉት ስራዎች መሃል የቴዲ ድርሰት ማለትም ግጥምና ዜማው የሱ የሆነውን ታምራለች የሚለውን ስራ ነው። የሙዚቃ አንድ የተለየ ተግባሩ አካላችንን ሳይሆን መንፈሳችንን መግዛቱ ነው። አንድ ሰው በሙዚቃ ብቻ ፍቅር ሳይዘው እንደያዘው ሊሰማው ይችላል። አንዳንዱ በማያውቀው ታሪክ ሙዚቃ ውስጥ ያለውን ገጸ ባህሪ ብቻ እየሳለ ተንሰቅስቆ ለለቅስ ይችላል። ሸዋንዳኝ የሚያዜመውን ይህንን ታምራለች የሚል የቴዲ አፍሮ ግጥም የሰማ አንድ አድማጭ በእርግጠኝነት በአይነ ህሊናው በአንዲት የማያውቃት ቆንጆ ሴት መሳሉ አይቀርም። ገና ሙዚቃው ሲጀምር ከሔዋን ተመርጣ መልኳ እንዲህ ካማረ ምነው ለሷ ሲባል ሞት ባልተፈጠረ ግርማዋ የቴጌ ፍጹም የላታቻ ድንቅ አድርጎ ፈጥሯት ከሴት እሷን ብቻ ይላል። ሞት ላስቀያሚ ሰው የተገባ ነው ባለልም፣ ግን አንዳንዴ የሆነች ውብ ሴት አይታችሁ ይህን ውበትስ እርጅናም ሞትም ተሳስተው ባለፉት ብላችሁ አታቁም? ቴዲም ሊለን የወደደው እሱን ነው። ቀጥል አረገና በሰንበት ከመቅደስ ባትገቢስ ምን አለ ዞሮ አዩሽ ቄሱ ቅዳሴ ታጎለ ይላል። ይህ የሸዋንዳኝ አልበም ሲወጣ እንዳሁኑ ማህበራዊ ሚዲያ አልነበረምና የተለያዩ መጽሔትና ጋዜጦች ነበሩ የመረጃ ምንጮቻችን። እናማ ያኔ በዚህች የቴዲ አፍሮ ግጥም ምክንያት የተቆጡ ሰዎች ውግዝ ከማሪዎስ ቴዲ አፍሮ የሚል አንድ መጽሔት ላይ ቅሬታቸውን አስፍረው ማንበቤን አስታውሳለሁ። ውድ ቤተሰቦቼ፣ እኔ ቴዲ አልተሳሳተም ባይ ነኝ። በኖህ ዘመን እኮ የሰማይ መላእክት ተፈጥሯዊ አካላቸውን ትተው ስጋ ለብሰው ምድር ላይ የተገኙት የሰዎች ሴቶች ልጆች ውብ መሆናቸውን አዩ፣ እናም ወርደው ተጋቡ ይለናል መጽሐፉ። እናም የሴት ውበት እንኳን ስጋ ለባሽን መንፈሳዊ አካል የተላበሰን ከሰማይ ያወርዳል። ደግሞም ይህ ምናባዊ አድናቆት እንጂ ድርሰት እንጂ በእርግጥ ሴት ተመልክቶ ቅዳሴ ያስተጓጎለ ቄስ ኖሮም አይደል። የቴዲ ትኩረት ልጅቷን ውብ አድርጎ በፈጠራት ፈጣሪና በልጅቷ ውበት ላይ መሆኑንም ያዙልኝ።
ቀጥሎ አሳምሮ ሰርቶሽ ለፈተና አረገሽ ይላል። ከዛም ቀጠል አድርጎ የጻድቅ ፈተና የጾመኛ ፍቺ ቆመሽ ከአደባባይ ሰው አታሳስቺ ቀና ባትይ ምን አለ የቆረበ ስንት አለ ይላል። ውድ አድማጮች ይህችን የመሰለች ልጅ ካያችሁ አደራችሁን ጠቁሙኝ። በነገራችን ላይ የመጀመሪያው ገጣሚ በሰው ልጆች ታሪክ ማለት ነው አዳም መሆኑን ታውቃላችሁ። አዳም ሔዋን ከጎኑ ተፈጥራ ወደ እርሱ ስትራመድ አይቷት ዘፍጥረት ምዕራፍ 2 ቁጥር 23 ላይ መሰለኝ ይህች ሴት ስጋዋ ከስጋዬ አጥንቷም ካጥንቴ ነው ብሎ እንደተገኘ በመጽሐፍ ተጽፏል። ለነገሩ ጠቢቡ ንጉሥ ሰለሞንም በፍቅር ላንሆለለችው ሱላማይት ሷል ቆንጆ በመኃልየ መኃልይ መጽሐፍ ላይ አንቺ ከሴቶች ሁሉ እጅግ የተዋብሽ ሆይ ማለቷ አይረሳም። ለማንኛውም ይህን ድንቅ የአፍሮቢት ዜማና ድንቅ የቴዎድሮስ ካሳሁን ግጥም አሻራ ያረፈበት ዜማ አድምጡት፣ ለሚገባት ሴትም ጋብዙ። በቴዲ አፍሮ የግጥምና የዜማ ድርሰት ሜኑ ውስጥ ከማይጠፉ ሐሳቦች ሌላኛው መቻቻል፣ ኑሮን አለመተውና በኑሮ ውስጥ አብሮ መቆየት የሚሉ ሐሳቦች ይገኙበታል። ፈጣሪ ሁለት ሰዎች አብረው መኖር ከጀመሩ በኋላ ሲለያዩ ማየት አይፈልግም። በኑሮ ውስጥ በሚፈጠሩ አለመግባባቶች ምክንያት ትዳር ባይፈርስ የፈጣሪ ፍላጎት ነው። በትንቢተ ሚልክያስ ምዕራፍ 2 ቁጥር 16 ላይ ፈጣሪ ፍቺን እጠላለሁ፣ መንፈሳችሁን ጠብቁ፣ ክህደት እንዳትፈጽሙ ሲል ይመክረናል። ዛሬ ቴዎድሮስ ካሳሁን ለሌሎች ዘፋኞች ከሰጣቸው ግጥምና ዜማዎች ላጋራችሁ የወደድኩት ከባድ የሚለውን በዩቲዩብ ከ7.9 ሚሊዮን በላይ ተመልካች የታየ ስራ ነው። አቤል ጳውሎስ ባቀናበረው በዚህ ድንቅ ዜማ ድርሰት ውስጥ ተመስገን ገብረእግዚአብሔር ድንቅ አርጎ በዘፈነው በዚህ ዜማ ውስጥ ሊተወውም የከበደው ሊኖረውም የከበደው የሚብሰለሰልና ከራሱ ጋር የሚሟገት አንድ አፍቃሪ ባልገጸ ባህሪ አለ። ከባድ ነው መኖር ያላንቺ፣ ከባድ ነው መኖር ካንቺ ጋር፣ የረዘመ ሌት ችሎ አይነጋ፣ ደግሞ ያጠረ ቀን አንሶ አይበቃም ይላል። ለመሄድ ማሰብ አንቺን ጥሎ ከባድ ሆነብኝ ቀላል መስሎ፣ ሳዝን ለልቧ ለወደደኝ መሳቅ አይደል ወይ የከበደኝ፣ በአንድ የኖሩ ለት ውሃና እሳት ከባድ አይደል ወይ ቀላል ማንሳት፣ ብቻዬን ልኖር ብያላንቺ ወና ነው ቤቴ አይመቺ፣ ለወንድ ያለ ሴት ራሱን ሲያጥር 5 የሌለው 50 ቁጥር፣ ነጭ ያለ ጥቁር ደስ ያለ ክዳን እያሉ የተለያዩ ንጻሬዎችን በግጥም ውስጥ ያሳየናል። ወተት ቢታገስ መቻል አውቆ
ይሆናል ቂቤ ተነቅንቆ ይላል ቴዲ በግጥሙ። እንዴት ድንቅ ገለጻ ነው እናንተዬ! በሕይወት መናጥ፣ መወዝወዝ፣ አለመረጋጋት ቢኖርም ከታገስን ያንን መናጥ፣ ያንን መገፋት ካለፈን የቂቤ ዋጋ ከወተት እንደሚበልጥ ሁሉ የእኛም ዋጋችን ከፍ ይላል ነው ሐሳቡ። ተመሳሳይ ሐሳብ ያላቸው ስራዎች ቴዎድሮስ ካሳሁን ራሱም አዚሟል፣ ለሌሎችም ሰጥቷል። መንገደኛ ነው ልብሽ የሚለው በራሱ የተዜመ፣ ቻልቻል የሚለው የዳዊት ጽጌ፣ መልኬ በቃኝ የሚለው የልዑል ሲሳይ ዜማዎች የዚሁ ድንቅ ግጥምና ዜማ ደራሲ የቴዎድሮስ ካሳሁን ስራዎች መሆናቸውን ላስታውሳችሁ እወዳለሁ። በዚህ ፕሮግራም ላይ ያጋራኋችሁ ሐሳቦች ሁሉ የኔ የፕሮግራሙ አዘጋጅ የናትናኤል ገብረ ማርያም የግል ሐሳቦች ናቸው። በቀጣይ በሌላ ስራ እንገናኝ። ሙዚቃዎቹን እንድታደምጡልኝ እየጋበዝኩ እኔ ተሰናበትኩኝ። ጤና ይስጥልኝ። ይህ የውበት መልቲሚዲያ የዩቲዩብ ቻናል ነው። ፕሮግራማችንን ከወደዱት ሰብስክራይብ በማድረግ ቤተሰባችን የሆኑ ናትናኤል ገብረ ማርያም ነበርኩ። ጤና ይስጥልኝ። አስራኝ ከቅርቧ ግራና ቀኝ መራቅ አይደሎ የከበደ ወተት ቢታገስ መቻል አውቆ ይሆናል ቅቤ ተነቅንቆ ብቻ የልኑር ብል ያላንቺ ሆና ነው ቤቴ ማይመች ከባድ ነው መኖር ያላንቺ ልቤን አልኩና በሷ ውጋ ብታገስ ደቱ መስኪነጋ